ጊዜ ወይም በፍጥነት ይለዋወጣሉ። አይታችሁ ከሆነ አይደለም በጣም ይለዋወጣል። ሁሉ ነገር ቶሎ ቶሎ ነው የሚለወጠው። የኮምፒውተር ሳይንስ እርግጥ የመስኩ ተማሪዎች ካላችሁ እንዳትታዘቡኝ ብዙ መናገር የሚያስፈልገኝ አይመስለኝም። ግን ሳይንሱን የሰማነው በጣም ቅርብ ዘመን ነው። ምናልባት 30 ዓመት ይሆናል። 1970ዎቹ ይመስለኛል ብዙ መስማት የጀመርነው። 1970ዎቹ ካልተሳሳትኩ በስተቀር የመጀመሪያው ኮምፒውተር ባለ 4 ፎቅ ያህል ነበር ይባላል። የመጀመሪያው ኮምፒውተር እና ኮምፒውተር ቴክኒሽያኖች ውስጥ ገብተው ነው የተበላሸውን ነገር ሁሉ ውስጥ ገብተው ያው ልክ መኪና ስር ተገብቶ ተተኝቶ እንደሚሰራ ወይም ህንፃ ላይ በመሰላል ተወጥቶ እንደሚሰራ እንደሚጠገን ዛሬ አንሶ የታለጃችሁ ሌላ ትንሽ አይለችም ስማርትፎን። ትንሽ ቆይቶ ደግሞ በትንሽ ቺፕስ መልክ መነጽራችን ላይ ይሆናል፣ ቀለበታችን ላይ ይሆናል ይባላል አይደለም። ወደፊት እንደዚህ ያነሰው ኮምፒውተር ከኛ እድሜ በጣም ባነሰ በ30 ዓመት ጊዜ ውስጥ ምን ነበር? ባለ 4 ፎቅ እና በዚህ 30 ዓመት በማይሞላ ጊዜ ውስጥ ምን ያህልና ስንት ጊዜ ነው የተለዋወጠው? በጣም አይገርምም? እና ከዛ በፊት በነበሩት በመቶዎች የሚቆጠሩ የሰው ልጅ ትንሽ የሳይንስ እውቀት ወይም ስልጣኔ በራ ወይም ተገለጠ ከሚባልባቸው በመቶ የሚቆጠሩ ዘመናት ሁሉ ይሄ 30 ዓመት በተለይ ደግሞ ይሄ 20ኛው ሴንቸሪ ወይም ከ1900 ጀምሮ ያለው በጣም በለውጥ ተወዳዳሪ የሌለው በጣም ፈጣን ምዕተ ዓመት ነው አይደለም? በጣም ፈጣን ነው። እና ማቴዎስ 24ን እያጠናሁ ነበርና ይሄ ዘመን የመጨረሻ ዘመን ለመሆኑ በተለይ አሁን ያልኳችሁ ይሄ ያለንበት ሴንቸሪ እዛ ላይ በተጻፉ የትንቢት ጌታችን የተናገራቸው ትንቢቶች አሉ አይደለም? ለዘመን ማለቅ ወይም መጨረሻ ምልክቶች ብሏላቸው ደቀ መዛሙርቱ ከጠየቁት ጥያቄ ተነስቶ እና የመጨረሻ ለመሆኑ ይሄኛው ሴንቸሪ የሚገርም ነገር እዛ ጋር የተጻፉ ትንቢቶች በሙሉ አንድም ሳይቀሩ የተፈጸሙበት ሴንቸሪ ነው ይሄኛው። ከዛ በፊት ከነበሩት 19 ሴንቸሪዎች በላይ ወይም በአጠቃላይ ያልተፈጸሙ ትንቢቶች ሁሉ በዚህ በአንድ 100 ዓመት ውስጥ መፈጸማቸውን ያው ብዙ ጥናቶች ይናገራሉ። በጣም ፈጣን ዘመን ውስጥ ነው ያለነው ልላችሁ ነው ባጭሩ። በጣም ፈጣን ነው፣ በጣም ተለዋዋጭ ነው። በየቀኑ አዳዲስ ነገር መስማት በጣም እየተለመደ ያለ ጉዳይ እንደሆነ እናውቃለን። እና የቴክኖሎጂው ጠበብት ወይም አዛዦች ወይም ከጀርባ ያሉ ሰዎች በጣም ያፋጥኑናል፣ በጣም ያስቸኩሉናል። በአንድ በኩል ትንቢት ፈጻሚዎች ናቸው፣ በሌላ በኩል ደግሞ በእኛ ተጠቃሚ ናቸው፣ በሰዎች ተጠቃሚ ናቸው። ስለ ሞባይላችን ባነሳ ምናልባት የእናንተን ትዝብት አላቅም። የ2 ዓመት ኮንትራት ያስፈርሟቸዋል አይደለም? የሞባይል ካምፓኒዎች ልክ ነው አይደለም? የ2 ዓመት ኮንትራት ያስፈርሟቸዋል። የሚገርማችሁ የሰጧችሁ ፎን ወይም ስልክ እድሜውን 2 ዓመት አድርገው ነው የሚሰሩት እና 2 ዓመት ሊሞላው ኮንትራታቸው ሊያልቅ ትንሽ ሲቀረው ጀምሮ የተለያየ ፕሮሞሽን ይልኩላቸዋል። ይሄን ያህሉን ቀንሰን ይሄን ያህል በነፃ ምናምን ቢሏችሁም ባይሏችሁም 2 ዓመት አያልፍም ስልካቸው። የግድ መሄድ አለባቸው። የግድ በሄዳችሁ ቁጥር ደግሞ ለሚቀጥለው ሌላ 2 ዓመት ምን ታደርጋላችሁ? እድሜ ልካችሁ እስረኛ ምርኮኛ ሆናችሁ እንድትኖሩ እና የሚሰራው ቴክኖሎጂ 2 ዓመት እንዳያልፍ። እስቲ የመኪናችሁን ስፔር ፓርቶች ድሮኛ ጣሊያን ጀርመን የሰራው መኪና ከአንዱ መኪና ወጥቶ እዛ እየገባለት ከዛ እዚህ እየገባለት ቼክ ኢንጂን የሚል ላይት የለም፣ ምንም ምልክት አይሰጥም። ትነዱታላችሁ እስኪ በቃው ትነዱ የበቃው ቀን የሆነ ቀን መንገድ ላይ ይገተራል። ከዛ በኋላ ነው ማደስ ጋራጅ ምናምን ተዘ የሚላችሁ። አሁን ግን ልክ 3000 ምናምን ማይል አካባቢ ስትሄዱ ምን ይላል እና በየ3000 ወይም በ3 ወር ወይም በሆነ ያህል ጊዜ የግድ ሄዳችሁ እንደ አማኑኤል ቤተክርስቲያን መሳለም አለባችሁ። እነሱን ካልሆነ መኖር እንዳንችል ሆነን አሁን እየተሰራን ነው። መኖር እንዳንችል
ከነሱ ተለይተን ከነሱ ጥገኝነት ወጥተን መኖር እንዳንችል ልጆቼን ጠየቅኳቸው። መንታ ልጆች አሉን፣ 22 ዓመት የሆናቸው የኮምፒውተር ሳይንስ ተማሪዎች ናቸው። ዋት ኢፍ አልኳቸው። ኮምፒውተር የሚባል እኛ አዳልቶቹ ትልቆቹ ኮምፒውተር ባይኖር ነው ደስ የሚለን አልኳቸው። ባይኖር በቃ እንደ ድሮ ብንኖር ሰላም አልነበረም? በጣም ሰላም። በቃ ውሃ ካለን፣ ምግብ ካለን፣ መብራት ካለን፣ ምንገባበት ቤት ካለን ምንም ሌላ አንፈልግም ነበር እኛ። በጣም ሰላም። ፍሪጃችን በኮምፒውተር ነው የሚሰራው። አሁን ያልኩት መኪና በኮምፒውተር ነው፣ ስቶቡ በኮምፒውተር ነው። ሁሉ ነገር ተወደደም ተጠላ የኮምፒውተር እስረኞች ባሪያ ሆነን ነው ያለ ነው። ቀጥ ያለ ቀን እዚህ ላችኋል አይደለም? ምንድነው እሱ ያለፈው 2000 Y2K ምን አይነት ስጋት! ምናልባት ከሶስተኛው ዓለም ጦርነት የባሰ ስጋት ነው በመላው ዓለም ላይ የወደቀው። ምን ይኮናል? መኖር ይቻላል ወይ? እና ልጆቼን እኛ እኮ የድሮን ነበር የምንመርጠው፣ ምን ይመስላችኋል? እኛ መኖር አንችልም።